ለትዳር ከፈለገሽ የሚያሳይሽ ምልክቶች። አዎ አሁን ከዚህ በኋላ የምነግራችሁን 5 ነጥቦች አቅራቢያሽ ወይ ደግሞ በዙሪያሽ ያለ ወንድ ሊሆን ይችላል ወይ ደግሞ አፍቅሬሻለሁ ወድጄሻለሁ ብሎ የሚል ወንድ ካለ እንግዲህ አሁን የምነግርሽ እነዚህን 5 ነገሮች ካስተዋልሽበት ያ ወንድ አንቺን ለጊዜያዊ ነገር ሳይሆን ለትዳር እንደሚፈልግሽ ማረጋገጥ ትችያለሽ። ቀጥታ ወደ ሐሳባችን እናልፋለን። የመጀመሪያው ለትዳር የሚፈልግሽ ወንድ የሚያሳይሽ ምልክቶች ለሪሌሽንሺፓችሁ ታማኝ ነው ወይ ደግሞ ሁሉ ነገሩ ክፍት ነው። ምን ማለት ነው? ካንቺ የተደበቀ ህይወት የለውም፣ ካንቺ የተደበቀ ስራ የለውም፣ ካንቺ የተደበቀ የፋሚሊ ኬዝ አይኖረውም። በጣም ብዙ ሴቶች የምትሸውዱትን ነገር ልንገራችሁ። ስራውን አንዳንድ ጊዜ ስራው ምንድነው ብዬ ጠይቃቸዋለሁ አንዳንድ ሴቶችና ስራውን አላቆም ምናምን ይሉኛል። እንዴት ነው ማታውቂው? አይ ነግሮኛ አያውቅም፣ አይ ስለዛ ነገር ብዙ አውርተናል። እንዴት ነው ማታውቂው? ማወቅ አለብሽ እኮ ነገ አብሮሽ ለመኖር የተዘጋጀ ሰው አይደል? አብሮሽ ልትኖሪ እኮ የተዘጋጀ ሴት እኮ ነሽ። ስለዚህ ስለ ስራው፣ ስለ ገቢ ምንጩ፣ ስለ ውለው እንዴት ነው ማወቅ የሌለብሽ? አንዳንዶች ደግሞ ምን ይሉኛል፣ ከኔ ነጠል ብሎ የሆነ ጊዜ የሚያሳልፍበት ቦታ ይኖራል፣ ሌሎች ሴቶች ጋር አንዳንድ ይደውሉለታል ምናምን፣ ለስራ ነው እያለ ምናምን ያወራኛልም ይሉኛል። ካንቺ የተደበቀ ስራ፣ ካንቺ የተደበቀ ሶሻል ሚዲያ አጠቃቀም፣ ካንቺ የተደበቀ የግል ህይወት። ይኸውላችሁ ወዳጆች ዛሬ በእጮኝነት ጊዜ ገና ወደ ትዳር ሳትገቡ እጮኝነት ላይ ያልጨረሳችሁትን ህይወት ነገ ትዳር ውስጥ ገብታችሁ እጨርሰዋለሁ ወይ ደግሞ እፈታዋለሁ ብላችሁ እንዳታስቡ። በጣም ብዙ ሰዎች የሚታለሉትና የሚሸወሩት ምኑ ጋር ነው ታውቃላችሁ? እዚህ ጋር ነው። ገና እጮኝነት ላይ ደግሞ ይሄ ቦይፍሬንድ ገርል ፍሬንድ፣ በእርግጥ ያው ቦይፍሬንድ ገርል ፍሬንድ ሳይሆን ይሄ እጮኝነት በቃ ለመጋባት የተጫጩበት ሰሙን አለ አይደለ? በቃ ስለ ትዳር ማውራት የጀመሩበት ሰሙን፣ እንዴት እናርግ የሚባሉ ሰሙኖች ላይ ታማኝ ያልሆነ ወንድ ወይ ደግሞ ያልጨረሳችሁትን ህይወት እንዴት አድርጋችሁ ነው ትዳር ውስጥ የምትጨርሱት? ይሄ እርግጠኛ ሆኜ የምነግራችሁ ለሴቶች ይከፋል፣ ለእናንተ ነው የሚከፋው። ያው በእርግጥ አንዳንድ ሴቶች ራሳችሁ አላችሁ፣ አጨበርባሪዎች እና ሴቶች ያላችሁ፣ ግን እውነት ትዳርን የምታስቢ ከሆነ እውነት ነገ ህይወትን የምታስቢ ከሆነ ደጋግሜ እነግርሻለሁ፣ ትዳር መግቢያ እንጂ መውጫ የለውም። እያስፈራሯችሁ አይደለም፣ እሺ እያስፈራሯችሁ ሳይሆን እንድትጠነቀቁ። በኋላ በጣም ብዙ ማቃቸው ትዳሮች አሉ፣ ባለ ትዳሮች አሉ፣ ገና በተጋቡ ብዙም ሳይቆዩ ፍቺ ላይ የደረሱ፣ ገና በተጋቡ ብዙም ሳይቆዩ ይሄ አለመግባባቶች ውስጥ ገብተው በቃ በባህሪ አለመጣጣም ውስጥ ገብተው የማይሆን ነገር ውስጥ የገቡ በጣም ብዙ ሰዎችን አውቃለሁ። ኢቭን ረጅም ዓመት ሁሉ ቆይተው ትዳራቸውን የበተኑ፣ ልጆቻቸውን የበተኑ